ከአማራ ፋኖ ህዝባዊ ድርጅት አፋሕድ የቀረበ ዓለም አቀፍ የሰብአዊ ድጋፍ ጥሪ። የብልጽግናው አገዛዝ በአማራ ህዝብ ላይ በአየር በድሮንና በከባድ መሳሪያ የሚፈጽማቸው ጥቃቶች በህዝባችን ላይ በርካታ ሰብአዊ ጉዳት ማድረሱን ቀጥሏል። ስርዓቱ በሚፈጽመው በዚህ የግፍ ጦርነትም ንጹሃን ለረሃብ አደጋ ተጋልጠዋል። አርሶ አደሮች ቤታቸው ተቃጥሏል። የቤት እንስሳት በወራሪው ሰራዊት ታርደው ተበልተዋል። የትምህርት ተቋማት ፈርሰዋል። የጤና ተቋማት ተዘርፈዋል። ሴቶችና ወንዶች ህፃናት ተደፍረዋል። የአማራ ፋኖ ህዝባዊ ድርጅት በተቆጣጠራቸው አካባቢዎችም በጦርነት በድርቅ በረሃብና በሕክምና ጦት ለተጎዱ ወገኖች ለመድረስ እንዲሁም የፈራረሱ የንጹሃን ዜጎች መጠለያ ለማደስና መልሶ ለማቋቋም የሚሆን የሰብአዊ ድጋፍ ጥሪ አቅርበዋል። በዚህም መሰረት የድጋፍ ማሰባሰቢያ ቀን ሜይ 30 2025 11 AM EST ጀምሮ በቲክታክ በዙም በትዊተርና በመደበኛ ሚዲያ በቀጥታ ስርጭት የድጋፍና ገንዘብ ማሰባሰቢያ አካውንት ዜል በስልክ ቁጥር 206 578 92 33 ፔይፓል relief4a@gmail.com። በተለያየ ዓለም ውስጥ የምትገኙ መላው የአማራ ህዝብ ውድ ልጆች እንዲሁም የአማራ ጉዳያችሁ የሆነ ሀገር ወዳድ ኢትዮጵያውያን ለወገን ለመድረስ ለሚደረገው ርብርብ ተሳትፎና ትብብር እንድታደርጉ የአማራ ፋኖ ህዝባዊ ድርጅት በወገን አደራ ስም ጥሪውን ያቀርባል። ለማንኛውም ጥያቄ በስልክ ቁጥር 206 578 92 33 ይደውሉልን። ትውልድን እናድን። አማራ ፋኖ